ሞገስ ባለው የዳባት ከተማ አስተዳደር ከንቲባ ነኝ። እንግዲህ የ2018 የክረምት በጎ ተግባር በተመለከተ በርካታ ስራዎችን እየሰራን ነው። በተለይ የንቅናቄ የተጠቀምንበት በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በከፍተኛ ንቅናቄ ስራ እየሰራን እንገኛለን። አንዱ የበጎ ተግባር አንዱ የችግኝ ተከላ ፕሮግራም ነው። ዛሬ የችግኝ ተከላ ፕሮግራም በንቅናቄ ችግኝ ተክለናል። ችግኙ በከተማ ደረጃ ሲተከል ችግኙ ሁለት ጥቅሞች አሉት። አንደኛው የከተማችን አረንጓዴና ውብ ከማድረግ በተጨማሪ ለወጣቶች ስራ ዕድል ፈጠራ የኢኮኖሚ ምንጭ እንዲሆን በማድረግ በተከታታይ በየዓመቱ ችግኝ እየተከልን እንገኛለን። ዛሬ ደግሞ 2018 በበጎ ተግባር አንዱ ተግባራችን ስለሆነ የዞን የተለያዩ አመራሮችና የማህበረሰብ ክፍል ባሉበት የበጎ ፈቃድ በጎ ሰው በተገኙበት ችግኝ እየተከልን እንገኛለን። በሁለተኛ የድሃ ማህበረሰብ ቤት መስራት ነው። ስለዚህ በዚህ ዓመት ወደ 12 አዲስ የሚገነቡ ቤቶች አሉ፣ ወደ 24 ደግሞ የሚጠገኑ። ስለዚህ አብዛኞቹን ኦልሞስት በማጠናቀቅና ለቤት ባለቤት ለማስረከብ ዝግጅት ላይ እንገኛለን ማለት ነው። በሶስተኛ ደረጃ እንግዲህ ያው በጎነት በጣም ለራስ ነው በሚል ከማህበረሰቡ ሀብት በማሰባሰብ 100 የሆኑ ተጋላጭ ማህበረሰብ የምግብና የተለያየ የአልባሳት የትምህርት ተማሪዎች ደግሞ በጣም ወደ ትምህርት ለመግባት የትምህርት ቁሳቁስ ችግር ያለባቸውን ተማሪዎችን በመለየት ዛሬ የተማሪዎች ቁሳቁስ ግብዓት የማሟላትም አንዱ የምራ ግብሩ ነው ማለት ነው። ከዚህ ጋር ተያይዞ ዛሬ አንዱ በመጨረሻ የምናካሄደው በተለይ ችግር ያለባቸው ሰዎች የማዕድ ማጋራት ስራም ይሰራል ማለት ነው። ስለዚህ እነዚህ ስራዎች ስንሰራ ያው እኛ በበላይነት እናስተባብር እንጂ የከተማችን ማህበረሰብ ለዚህ በጎ ተግባር አጋዥና ደጋፊ በመሆን ሀብትን በማሰባሰብ ችግኝን በመትከል የችግር ያለባቸው በጣም ተጋላጭ የሆኑ የማህበረሰብ ክፍል ቤት የሌላቸው ሰዎች ቤት በመገንባት ሀብት በማሰባሰብ የተለያዩ ፓርትነሮችና የማህበረሰብ ክፍል በማሳተፍ ነው የኔ ያለ ስራ እየሰራን ያለ።